ማይክል ካሪክ ከጅምሩ ትላንት ፔፕ ጋርዲዮላን በፍጹማዊ ብልጫ ድል ነስቷል። በቀዝቃዛው የክረምት አየር ቀፎን በሚያስይዘው ከሰዓት በኋላ ሬድ ዴቪልስ ስታዲየማቸውን በጋለ ጨዋታቸው አሙቀው ውለዋል። በሩበን አሞሪም የታሰረው ሁሉ በማይክል ካሪክ ተፈቶ እንደ እምቦሳ ሲዘል የዋለበትን ተአምረኛ ፐርፎርማንስ ትላንት ተመልክተናል። የማንቸስተር ዩናይትድ ደጋፊዎች ትላንት ፈጽሞ ያልጠበቁት ያልታሰበ አስደናቂ ፐርፎርማንስ የዚህ የውድድር ዘመን ብቻ ሳይሆን ከቅርብ ጊዜ ወዲህ ዩናይትድ በዚህ መልኩ እንደው ለቀቅ ያለ አግሬሲቭ የሆነ ኢንቴንስ የሆነ በሁሉ ረገድ በመከላከል በማጥቃትም የተደራጀ ጥቅጥቅ ብሎ ለተጋጣሚ መጫወቻ ቦታ የማይሰጥ በታክቲክም የበላይነት ያሳየበት ግጥሚያ የለም። የትላንቱ ፐርፎርማንስ ቤስት ፐርፎርማንስ ኦፍ ዘ ሲዝን በሚል ብቻ የሚገለጽ አይደለም። ከዛም በላይ አረቀን ለነዚህ 2 ዓመታት እንዲህ ያለ ማንቸስተር ዩናይትድን በተለይ ደግሞ ከትልቅ ተጋጣሚ ጋር አይተን አናውቅምና ይሄ ምክንያቱ ምንድነው?